በተስፋ ጊዜን ሳላጠፋ ቀልጠፍ ብዬ ማልጄ የተነሳው አቅም የለኝምና ነገሬን ሁሉ ለአንድ እየሰጠው እነሆ በረከት ለማለት ወደድኩ። ልወዞዞ በእግሬ እነሆ ተጀመረ። ዎኬንድ ቶክ ላይ ተሳፍረናል። ዘዋሪው ደግሞ ወንድማችሁ ካፊያው ዘመህር ነኝ። የምድር ስፋቱን የውቅያኖስ ጥልቀቱን ያህል ለሰው ልጆች ፍቅር ይስጣችሁ። ምን ነው ቢሉ ፍቅር ከሌለን እንደሚንሿሿ ጸናጽል ናችሁ እንዲል መጽሐፉ። ዳይ በበዛ ፍቅር ላስጎብኛችሁ፣ እናንተም በበዛ ፍቅር ተከተሉ። እነሆ እንግዲህ ዛሬ እስኪ ለመኖሪያ ምቹ ነው የሚሉት ቦታ ልክ እንደ ቦሌ ነው የሚባልለት ሰሚት አካባቢ በተለምዶ ሰሚት 72 ይባላል። እንግዲህ አብዛኛው እንግዲህ ስጋ ጮማ ስጋ ነው የምታዩት። አብዛኞቹ ንግድ ቤቶች እንደዛ ነገር ናቸው። ሰሚት 72 እንግዲህ የማህበረ ቤቶች ይበዛሉ። እንግዲህ በጊዜው ያን የማህበረ ቤቶች ተደራጅተው በማህበር ሲሰሩ የተሰጣቸው ነው። ያ ካሬው 72 ካሬ ነበር ለአንድ ሰው የተፈቀደለትና በዛ ምክንያት ሰሚት 72 የሚል መጥቷል። ይሄ በነገራችን ላይ እዚህ ብቻም አይደለም። ሳሪስ አዲስ ሰፈርም አካባቢ ስትሄዱ የማህበር ቤቶች አሉ። መስመር ዳር ላይ ተመሳሳይ ናቸው። ምናልባት ጂ1 ጂ+1 መሰሉኝ 72 ካሬ ናቸው። ምንም ትርፍ ቦታ ያላቸውን ቤት ያረፈበት ነች። ምናልባት በር መውጫው እና ቤቱ በጣም ትንሽ ነው ርቀቱ። አንዳንዶቹ ግራውንድ እንደ ጋራዥ ነገር አድርገው ለመኪና ማቆሚያ ያደርጋሉ እንደ ግራውንድ ነገር። ይህም ቦታ እንግዲህ አንዳንዶች እንደሚሉት በካሬው ምክንያት ሰሚት 72 ይባላል የሚል መረጃ ነው ያለው። የተለየ መረጃ እንግዲህ ካላችሁ በኮሜንት ሴክሽን ላይ የለም ሰሚት 72 የተባለበት ምክንያት በዚህ አይደለም በሌላ ምክንያት ነው ካላችሁኝ እንግዲህ ይቀበላለሁ። ፊት ለፊት የምታዩዋቸውም እንግዲህ ቤቶች ስጋ ቤቶች ናቸው እንደምታዩት። እነኛ አዳዲስ ቤቶች እየተሰሩ ነው ደግሞ እነኚህ ተመሳሳይ ቤቶች ናቸው። እነኚህም ለእንግዲህ ድርጅት የሚሆኑ ይመስለኛል። እዚህ በቀኝ በኩልም በግራ በኩልም እንደዚሁ አይነት ተመሳሳይ ቤቶች አሉ። ፊት ለፊት ስታዩ እንግዲህ አንድ አይነት ናቸው፣ የቆዩ ቤቶች ናቸው። ወደ ውስጥም ቅያሶች አሉ። መጋቢ መንገዱ ስትገቡ ልክ እንደዚሁ አይነት ናቸው። እነኚህ ያው ፊት ለፊት ላይ አስፓልት ዳር ላይ ስለሆኑ ፊት ለፊታቸውን ግራውንዱን በተለይ አብዛኞቹ ለድርጅት ስለከፈቷቸው ነው። እዚህ ጋርም እንግዲህ የእግረኛ መንገድ እንደምታዩት መንገዷ ትንሽ ጠበብ የምትል ትመስላለች። እኔም ወደ አስፓልቱ እየገባሁ ነው። እንግዲህ የእግረኛ መንገድ ጠበብ ከማለቱ ባሻገርም እንግዲህ ሱቆቹ ትንሽ ወጣ ይላሉ። እስኪ መንገዱ ያው ፈራርሷል። መንገዱ ግን የእግረኛ መንገዱ ሰፈሩን የሚመጥን አይመስልም። እዚህ ጋር ወንዝ ነገር አለች፣ አነስተኛ ወንዝ ነገር አለች። እንግዲህ እስኪ ሰሚት 72ን በወፍ በረር እየቃኘን ነው። በዚህ ሰፈር ያደጋችሁ የኖራችሁ የተመላለሳችሁ ግራ ቀኙን እያያችሁ የተሰማችሁን ስሜት በኮሜንት ሴክሽን ላይ ልጽፉልኝ ትችላላችሁ። እንዳልኳችሁ እግረኛ መንገዱ ብዙም ደስ የሚል አይደለም። ቤቶች የሚያማምሩ ቤቶች ናቸው፣ ግን የእግረኛ መንገዱ እንደዚሁ በደንብ ታስቦበት የተሰራ አይመስልም። አንዳንድ ሰፈሮች እንግዲህ ስያሜያቸው እንደ ቀልድ ይወጣል፣ ከዛ ሰው ይደጋግመዋል። ከዚህ ቀደም ሁሉ እንዳልኳችሁ በግለሰብ ድርጅቶች የሚሰየሙ አዲስ አበባ ውስጥ አሉ። በጣም ገናና እንደ ዳዊት ፋርማሲ፣ እንደ አበቤ ሱቅ እንደዚህ አይነት ቦታዎች አሉ። በሆቴሎች አብነት ሆቴል እንደዚህ የመሳሰሉ አሉ። እንደዚህም እንግዲህ 72 እንግዲህ ሰሚት 72 ሰሚት የተባለው ያው ለስላሳ መጠጥ ፋብሪካ ስላለ ነው ታች በዛ ምክንያት ነው። ግን ይሄን ለመለየት ሰሚት ቤት ጋር የሚለው ላይ ኮንዶሚኒየምም አሉ። አሁን ሰሚት ኮንዶሚኒየም አሉ። አንደኛ በር፣ ሁለተኛ በር፣ ሶስተኛ በር የሚባሉ አሉ። ስለዚህም ሰሚት ስትሉ የትኛው ሰሚት ለሚለው 72 ካላችሁ ግን እነኚህ ቤቶች እንደሆኑ ይታወቃል። ለመኖሪያ በጣም የተመቸ ይመስለኛል። ምናልባት እዚህ ጋር የምታዩት ፊት ለፊት ያሉ ቤቶች ለድርጅት ያከራዩአቸዋል። ድርጅቶች ናቸው ያሉት። ግን በቅያሶቹ ብትገቡ
ልክ እንደዚህ አይነት ተመሳሳይ ቤቶች ናቸው። ጂ+2 ተመሳሳይ ዲዛይን ተመሳሳይ ቅርጽ ያላቸው ናቸው። እግረኛ መንገዷ እንግዲህ እንዴት አያችኋት? ትንሽ ጠበብ በምትል አይመስላችሁም? ሁለት ሰው እዚህ እያወራን ብንሄድ ከዛ ሁለት ሰው ቢመጣ እንግዲህ የምንገፋፋ ይመስለኛል። ምናልባት የትራፊክ ሕጉን ጠብቀን የግራ መንገዳችን ይዘን ካልሄድ። እዚህ ጋር ደግሞ ማካፈያው ለምንድን ነው ከፍ ያለ ነው? ያያችሁት? መሀል ላይ ያለው ማካፈያ ውበቱን የሚያጠፋ ይመስለኛል። በመስመር በነጭ መስመርም መሆን ይችላል፣ ወይንም ደግሞ መሬት ላይ ልጥፍ ያሉ ሳሮች ቢሆኑ የተሻለ ይመስለኛል። እንግዲህ እንዴት አያችሁት እናንተስ? የግል አስተያየት ነው እሱ። አያችሁት? ይሄ መንደሩ መግቢያችሁ ልክ እንደዚህ ነው። በቃ ይሄ መኖሪያ ነው። እንግዲህ ፊት ለፊት ያሉት እንዳልኳችሁ ድርጅቶች ስለሆኑ ነው። ልወዘወዘው በእግሬ ዎክ ኤንድ ቶክ ላይ ነን። እስከቻላችሁ እስከወደዳችሁ ተከተሉን። የቻናላችን ቤተሰቦች በተለይ ደግሞ ላይክ እና ሼር በማድረግ ቪዲዮ ለብዙ ሰዎች እንዲደርስ አድርጉልን። ለብዙ ሰዎች የሚደርስ ከሆነ እኛም እየተበረታታን የተሻለ ቪዲዮ ለመስራት ጥረት እናደርጋለን። ሁሌ እንደምንላችሁ አያችሁት? መንገዶቹ እንግዲህ የተወሰነ ይሰራልና እንግዲህ መግቢያም ስላለ ለመኪና መግቢያም ተብሎ ግለሰቦች የሰሩት ነገር አለ። እኔ ግን ይሄ መሀል ላይ ያለው ማካፈያ እንዴት እንዳያችሁት አላውቅም። እኔ ብዙም አልተመቸኝም። ውበቱን ያጠፋው ነው የሚመስለው በነጭ ቀለም። አይዘር ደግሞ በሳሮች የተወሰነ 50 ምናምን ሳንቲም የሚሆን ሳሮች ቢኖሩበት በቂ ይሆን ነበረ። በዛ በኩል ያሉት ቤቶችም እንደዚሁ ናቸው። ከላይ ሆናችሁም ወደዚህ ብታዩ ተመሳሳይ ቤቶች ናቸው ያሉት። ከፊት ለፊት የሚሄዱትን ይታያቸዋል። አሁን ሌላ 3 ሰው ከዛ ቢመጣ እንዴት ነው የሚተላለፉት? ወደ አስፓልት መግባት የግድ ነው ወይ ትከሻ ዞር ማድረግ የግድ ነው። አሁን እየተሰሩ ያሉ መንገዶችን ግን ከዚህ ቀደም አሳይቻችኋለሁ። እጅግ በጣም ሰፊ ናቸው። አንዳንዶቹ እንደውም ሰፊ ናቸው ማለት አይገልጸውም። እጅግ በጣም ሰፊ ከመሆናቸው የተነሳ ለመኪና የተዘጋጁ ነው የሚመስሉት። አየሩ እንግዲህ አዲስ አበባ አየር ቀዝቀዝ ይላል። ሰሞኑን ከሰዓት በኋላ በተለይ ዝናብ ይጥላል። ክረምት የገባ ነው የሚመስለው። እንግዲህ ያው ግንቦትን ተከትሎ ሰኔ ቢሆንም ክረምት መግቢያው። ስጋ ቤት አላልኳችሁም? ከላይ ጀምሮ የማያቸው ትልልቅ ስጋ ቤቶች ናቸው። ውስጥ ደግሞ የሚታዩ ስጋ የሚገርመው ጮማ ነው። ሰው ጮማ ይወዳል ማለት ነው። እንግዲህ ዋጋቸውም የሚቀመስ አይመስለኝም። የተሻለ ኑሮ የሚኖሩ ሰዎች ናቸው አብዛኞቹ እዚህ ሰሚት 72 ያሉት። ምናልባትም ፍየል ቤት እንደሚባለው ከተለያየ ቦታ ፍየል ቤት መርጠው የሚገዙ አሉ። አንዴ ማን ነው ዮናስ ጨርጨር ነው ቃለ መጠይቅ ላይ ሰምቼዋለሁ። እንዴት ነው ያንተ ተመራጭ ነው ስጋ ምንድን ነው ብሎ ጠይቆት፣ ብዙ ሰው እንግዲህ በሬ ዝም ብለን የምንገዛ ይመስለዋል አለ። በሬዎቹን ቀደም ብለን ገዛቸዋለን። ቢያንስ እኛ ቤት ውስጥ ማቆያላችሁ 6 ወር መቀለብ አለበት። የሚቀለቡት ደግሞ ምግብ የሚገርም ነው። ለሰው ልጅ የሚሆን ምግብ ነው የሚቀለቡት። 6 ወር እኛ ጋር ካልተቀለበ የፈለገ የደለበ በሬ ብታመጣ አናርደውም አለ። ምክንያቱም ለዛ ነው ሰው ቴስቱ አይቀየርበትም። የሚቀለቡት ምግብ ረሳሁት እንጂ የዘረዘረ ቢያንስ ቀደም ብሎ ይገዛና 6 ወር እኛ በረት ውስጥ መቆየት አለበት አለ። ለዛ ነው ሰው ስጋውን የሚወደው። ቴስቱ ዛሬም በላው የዛሬ ወር መጣ የዛሬ ዓመት መጣ ጥፍጥናው ጥሩነቱ እሱ ነው የሚለው። አንዳንድ ቦታ ግን ሳይ ሰዎችም የደፍሩታል። ነጭ ሆኖ ታዩታላችሁ። ጮማ ከሌለው ምን ስጋ ነው ይላሉ። ግን ጮማ ደግሞ ነጭ ነገሮችን እድሜ በተለይ ከፍ ሲል 40ዎቹን ስንጠጋ ነጭ ነገሮችን ተው እየተባልን ነው። ስብ የሆነ ነጭ
ስኳር፣ ጨው የመሳሰሉትን ነው። ከሱ ራቁ እየተባልን ነው። አንዳንድ ሰው ደግሞ እሱ ከሌለ ምን ስጋ በላሁት የሚልም ደግሞ አለ። እንግዲህ እንደ ልምድ ነው፣ እንዳስተዳደግ ማህበራዊ ግሪት አለ፣ የቤተሰብ ቅኝት አለ። ቤት የተቃኘ ነው። እንግዲህ አንዳንዴ ስጋ እየበላ ያደገ ልጅ ከስጋ ውጭ ምግብ ያለ አይመስለውም። ቤቱ ደግሞ ስጋ የማይወዱ ቤተሰቦች ካሉ እሱም ስጋ ለስጋ ብዙም አፍቃሪ አይሆንም እና እንደ ማህበራዊ ግሪታችን እንደ ቤተሰባችን የተቃኘንበት ነው። መሰረታችንን ነው የምንመስለው። እንግዲህ 72 አካባቢ ሰሚት ዙሪያ ገባው እንደው በወፍ በረር ነው እንደምታዩት። ይሄ እዚህ ወደ ኋላ ስንል ወደ አያት የሚወስደው መንገድ ነው። መሀል ማካፈያው እጅግ በጣም ሰፊ ነው። እንደዚህ ግን ማካፈያዎቹ የረጅም መሆናቸውን ያህል ቻይና እንግዲህ ያሉ ባቡሮችን ሳይ በጣም እቀናለሁ። እኔ ቻይና በሰዓት 400 ኪሎ ሜትር 300 ኪሎ ሜትር የሚሄዱ ባቡሮች አሉና እሱን ስታስቡት አዲስ አበባ ላይ መሰብሰብ የማያስፈልግ ነው። መኖሪያ ቤታችንን የትም ገጠር አድርገን ነው ባቡር የሚደርስበት ከሆነ ጧት ተነስቶ ስራ ሰርቶ ማታ ወደ ቤት መግባት ይቻል ነበር። እንደሱ አይነት ነገር ቢኖር ጥሩ ነበረ። አንድ ጠቅላይ ሚኒስትሩ መለስ ዜናዊ በህይወት እያሉ ሲናገሩት እዚህ ለኛም አዲስ አበባ ቤት ተወደደ ሲባሉ የእንትናን ቲዮሪ ነው ሰርቫይቫል ዘ ፊተስት ነው ያነሱት። ይምጣ ይታጨቅ አዲስ አበባ ኑሮ እየከበደ ሲሄድ ከአዲስ አበባ እየወጣ ወደ አጎራባች ከተሞች ይሄዳል። እውነትም ያኔ ወደ ሱሉልታ ብዙ ሰው መሬት እየገዛ ወደ ሱሉልታ ወደ ዓለም ገና ነበር የሚሄደው። ትንሽ ብር ያለው አዲስ አበባ ውስጥ ቦታ የሚባል አልነበረም ኮንዶሚኒየም ከመምጣታቸው በፊት እና ወጣ ብለን ቤት ቢኖረን ትራንስፖርቱ እንደዚህ ባቡር የመሰለ ፈጣን ባቡር ጠዋት መተን ደብረ ብርሃን ሆነህ እዚህ ስራ ቢኖር በጠዋት መተህ ሰርተህ ቤት በጠዋት በሰዓት በጊዜ 12 ሰዓት ብትገባ አዲስ አበባ ነው የሙጥኝ የሚለው ሰው ቁጥር ይቀንስ ነበረ። እንግዲህ ለዛሬ ሰሚት 72ን ያስቃኘሁበት ቪዲዮ ይሄን ይመስል ነበር። ሰላምና ጤና ከሁላችን ጋር እንዲሆን እየተመኘሁ በዚህ ወሰናበታለሁ። ጤና ይስጥልኝ።